ኃጢአቱን ለመተው መጣሩን አቁሙና እግዚአብሔር እንድትወዱ የሚያደርጋችሁ ነገር ተጠመዱ። ለምሳሌ አንድ ሰው 12 ሰዓት ሙሉ ያንን እንደተኛንበት ብንል ከጧት 12 ሰዓት እስከ ማታ 12 ሰዓት ነው የቀን ውሏችን ብለን አስብ እና ሁሌ ያንን ኃጢአት እናደርግበታለን ወይ ኖርማል ነገር እናደርግበታለን ብለን እናስብ። አሁን እኛ ትግላችን 12 ሰዓት ሙሉ የእግዚአብሔር ሰው መሆን አይደለም። ይኸውላችሁ ጣዋት ያቺን 30 ደቂቃ ጸሎት ስናደርግበት እዚህ ጋር 11 ተኩል ይቀራል አይደል? ተውት 11 ተኩል እዛሽ 30 ደቂቃ ላይ ደግሞ ማታ መጽሐፍ ቅዱስ 30 ደቂቃ ስናነብ ስንት ሆነ? 1 ሰዓት ሆነን አይደል? እዚህ ጋር ስንት ሆነ? 11። ስለዚህ at the same time ይኸውላችሁ by default what you start is what you stop አይደል? የሆነ ነገር ጀመራችሁ ማለት የሆነ ነገር አቆማችሁ ማለት ነው። እየሰማችሁ ነው? አሁን እኔ እያወራሁ ውሃ መጠጣት ብጀምር ምን ማድረግ አቆምኩ ማለት ነው። ስለዚህ ማውራት ለማቆም አይደለም መታገል ያለብኝ፣ ውሃ ለመጠጣት ነው መታገል ያለብኝ። ሰማችሁ? እናንተ ጥሩ ነገሩ ላይ ብቻ ጥረት አድርጉ። ጸሎት ማድረግ፣ ቤተክርስቲያን መምጣት ምናምን በሉ፣ ኃጢአቱን አድርጉት። ግን ጠዋት ያንን እንድገሙት እናድርጉ። ክርስትና ልምምድ ነው። ከዛ የሆነ ቀን 12 ሰዓት ሙሉ መንፈሳዊ ነገር ስናደርግ ራሳችን እናገኘዋለን። ሳናውቀው እንቀየራለን። ሰው እግዚአብሔርን ካልወደደ በቀር ኃጢአትን ሊጠላ አይችልም። ቅድም እንዳልኳችሁ ልብ አንድ ቦታ ነው ያላት። በዛ የልብ ቦታ የንግስና ዙፋኑ ላይ መቀመጥ ያለበት ክርስቶስ ነው። እኛ ላይ በጣም ብዙ ነገር ተቀምጧል። ያንን ለማስነሳት ክርስቶስን ማስገባት አለብን። የጽድቅን ጣዕም መቅመስ አለብን። እናስቀድስ፣ ስጋው ደግሞ እንቀበል፣ ንስሐ እንግባ፣ መንፈሳዊ ተግባራትን በየጊዜው እናርግ። እንደዛ ራስን ካላጠፋ ስልህ የነበረውን ኃጢአት በእግዚአብሔር ድል እናደርገዋለን። ያንን ቀን ያቅርብልን። ሁላችንም ይህን መሰዋት ያቃተን ይስሐቅ ለእግዚአብሔር እንድንሰዋ እግዚአብሔር ይርዳን። ተስፋ ከመቁረጥ ያድነን።